ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው አሁን ልክ ሰዓቱ ከሌሊቱ 10 ሰዓት ነው። ከሌሊቱ 10 ሰዓት በዚህ ሰዓት እንደዚህ ብዬ አውጃለሁ። የትኛውም የጥንቆላ ስራ፣ የትኛውም የአስማት ስራ፣ የትኛውም የድግምት ስራ በኢየሱስ ስም በላያችን ላይ በህይወታችን ላይ በመውጣት በመግባታችን ላይ እንዳይሰራ እንዳይከናወን በኢየሱስ ስም እኔ ጸልያለሁ። በጌታ በኢየሱስ ስም በእያንዳንዳችን ህይወት ላይ እንዳይሰራ እኔ ጸልያለሁ። በቤታችን እንዳይሰራ፣ በስራ ቦታችን እንዳይሰራ፣ በመውጣት በመግባታችን እንዳይሰራ፣ በልጆቻችን ላይ እንዳይሰራ በኢየሱስ ስም እኔ ጸልያለሁ። ለህይወታችሁ ጸልያለሁ። ለመውጣት ለመግባታችሁ ጸልያለሁ። ለስራችሁ ጸልያለሁ። አባት ሆይ በኢየሱስ ስም የትኛውም የደጋሚ ስራ፣ የትኛውም የጥንቆልና ስራ በህይወታችን እንዳይሰራ እኔ ጸልያለሁ። እንዲህ እላለሁ፣ ግንቦትን ለክርስቶስ ብያለሁ። ግንቦትን ለጠንቋይ የሰጠ የለም። ግንቦትን ለደጋሚ የሰጠ የለም። ግንቦትን ለክርስቶስ ብየዋለሁ። በጌታ በኢየሱስ ስም በግንቦት ላይ የሚደረግ መሐላ ሁሉ ይፍረስ። በግንቦት ላይ የሚደረግ መሐላ ሁሉ ይፍረስ። በግንቦት ላይ የሚደረግ መሐላ ሁሉ በኢየሱስ ስም ይፍረስ። በግንቦት ላይ የሚደረግ መሐላ የሚፈጸም መሐላ ሁሉ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም እኔ ጸልያለሁ፣ የፈረሰ ይሁን። በግንቦት ላይ የሚደረግ መሐላ የጥንቅልና የድግምት ሥራ ሁሉ በኢየሱስ ስም ይፍረስ። በግንቦት ላይ የአንድም ሰው ደም እንዳይፈስ ጸልያለሁ። በግንቦት ላይ የአንድም ሰው ሕይወት እንዳይቀጠፍ ጸልያለሁ። በግንቦት ላይ የአንድም ሰው አጥንት እንዳይሰበር ጸልያለሁ። በጌታ በኢየሱስ ስም ግንቦትን ዋጅተነዋል። ግንቦትን ከጠላት እጅ ወስደነዋል። ግንቦትን ከደጋሚዎች እጅ ወስደነዋል። ግንቦትን ከጠንቆልና ወስደነዋል። በኢየሱስ ስም ግንቦትን ለክርስቶስ ብለናል። ግንቦት የክርስቶስ ነው። ግንቦት የኢየሱስ ክርስቶስ ነው እንጂ ግንቦትን ለጠንቋይ የሰጠ ማንም የለም። በግንቦት ላይ የሚደረግ መሐላ ሁሉ ይፍረስ በኢየሱስ ስም። እንደዚህ እያላችሁ በኮመንት ሴክሽን ላይ የገባችሁ ጻፉ። ግንቦትን ለክርስቶስ እያላችሁ ጻፉ። ተባረኩልኝ። ሻሎም